ሰላም ፋሚሊ እንደምን ዋላችሁ እንደምን አረፈዳችሁ። አብዛኞቻችሁ በጠየቃችሁ መሰረት የሞናድ ኢንተራክሽን እንዴት እንደሆነና ኢቨን ሞናድን ከየት መጀመር እንዳለባችሁ ብዙዎቻችሁ ጠይቃችሁ ነበር። እሱን ነገር ቀለል አድርገን ለማየት እንሞክራለን። ያው የሚያስፈልጉን እዚች ጋር ያስቀመጥኳችሁ ሶስት አፕሊኬሽኖች አሉ። ማይሰስ ብራውዘር አለ፣ ፋንተም ዋሌት እና ሜታማስክ ዋሌት። ከሁለት አንዱ መርጣችሁ የምትጠቀሙት ያው ሜታማስክ ይሻላችኋል። ግን እነዚህን አፕሊኬሽኖች የያዟቸው ስልካችሁ ላይ መጀመሪያ ወርዳችሁ ከመጀመራችሁ በፊት ምንድን የምናደርገው በቀጣይ ማይሰስ ብራውዘር ላይ እንገባለን። ማይሰስ ብራውዘር ላይ ምን ያስፈልጋል? ኤክስቴንሽን ያስፈልገናል። መጀመሪያ ኤክስቴንሽን የሚያስፈልገን የሜታማስካችንን በሜታማስክ ብትሰሩት በፋንተም መስራት ትችላላችሁ፣ ግን ሜታማስክ ትችላላችሁ ብትሰሩ ይሻላችኋል። ኤክስቴንሽናችን ውስጥ እንገባለን። እዚህ ጋር ኤክስቴንሽን የምትለዋን ትነኳታላችሁ። ከዛ እዚች ጋር ሶስት ሰረዟን ተነኳትና እዚች ጋር ዌብ ስቶር የምትላለች እሷን ትነኳታላችሁ። እዛ እዚህ ሰርች ማድረጊያው ላይ ሜታማስክ ብላችሁ ጽፋላታላችሁ። ሜታ ማስክ ብላችሁ ጽፉና ሰርች ታደርጉታላችሁ። ከዛ መጀመሪያ ላይ የሚመጣላችሁን ይሄኛውን እኔ ኦልሬዲ ኢንስቶል አድርጌያለሁ ኢንስቶል ታደርጉታላችሁ ማለት ነው። ከዛ እዚህ ጋር የኔ ሪሙቭ የምትል የመጣችሁ እዚህ ጋር እንደምታዩት የእናንቱ አድ ቱ ክሮም የምትል ትመጣላችኋለሁ። ልክ እሱ ሲጨርሱ እዚህ ጋር ትገባላችኋለች። እዚህ ኤክስቴንሽን ላይ እዚህ ላይ ካስቀመጥነው በኋላ እነዚህ ኤክስቴንሽን ላይ ከተቀመጥ በኋላ የምናደርገው ምንድነው የሞናድ ዌብሳይታቸው ላይ እንገባለን ማለት ነው። ቴስቲኔት monad.xyz ብላችሁ ሊንክ መጻፊያው ላይ እዚህ ላይ ጽፉትና ሰርች አድርጋችሁ ወደ ዌብሳይቱ ትገባላችሁ። ዘን ምንድነው የምታደርጉት? ወደታች ትወርዳላችሁ። ወደ ስክሮል አድርጋችሁ ወደታች ትወርዱ። እዚህ ጋር በየ12 ሰዓቱ ፎሴት በቀን ሁለቴ ማለት ነው። በቀን ሁለቴ ፎሴት 0.1 ይሰጣችኋል። እሱን ክሌም ታደርጋላችሁ። ልክ ክሌም ታደርጉት ግን እዚህ ጋር ካፕቻ ልጅ ካፕቻዋን ቬሪፋይ ታደርጋላችሁ። ከዛ ዋሌት አድሬሳችሁን የምትሰሩበትን ዋሌት አድሬስ እዚህ ጋር ፔስት ታደርጉለታላችሁ። እዛ ሪኩዌስት ታደርጉታላችሁ ጌት ፎሴት ትሉታላችሁ ማለት ነው። ዋሌት አድሬሳችሁን እዚህ ጋር አስገብታችሁ ማለት ነው። ይሄን ጋር በቀን ሁለቴ ሞናድ ቴስቲኔት ፎሴት ይሰጣችኋል። ግን ይሄን ጋይስ ይሄን ነገር እውነት ለመስራት ከፈለጋችሁ ሞናድ መስራት የምትፈልጉ ከሆነ ግን እንትና አይላችሁም 0.2 በቀን ምናምን አይበቃችሁ። በእርግጥ በትንሽ ትራንዛክሽን በትንሽ አማውንት ብዙ ትራንዛክሽን ማድረግ ይቻላል። ኦፍ ኮርስ ግን ምንድነው ይገድባቸዋል። ብዙ ነገሮች እንዳሰሩና ብዙ ኤንኤፍቲዎች ሚንት መደረግ ቢኖርባቸው ስዋፕ የሚደረግ ስቴክ የሚደረግ ነገሮች ሲመጡ ሳይት ኢንተራክት የምታደርጓቸው ሳይቶች ሲመጡ 0.2 አትበቃችሁም። እኔ ያደረኩት መጀመሪያ $1 ምናምን እየገዛው እስካሁን $5 ምናምን ገዝቻለሁ። $1 ማለት 4.8 አካባቢ ነው። መግዛት የምፈልጉም ከሆነ ታውሩኛላችሁ፣ ችግር የለውም። እንደዛ ገዝታችሁ ብትሰሩ ነው የሚሻላችሁ፣ ምክንያቱም ይገድባችኋል። 0.2 በቀን እየሰበሰባችሁ ማለት በጣም ከባድ ነው። ስዋፕ ማድረግ አለ፣ ስቴክ ማድረግ አለ፣ የራሳችሁ ሚም ኮይን ክሬት ታደርጋላችሁ፣ የራሳችሁ ኤንኤፍቲ ክሬት ታደርጋላችሁ። አሁን ነገር ሁሉ ለማድረግ በቀን 0.2 ማለት በጣም ትንሽ ነው። እንደዚህ አድርጋችሁ ብትጠቀሙ ሞር ይሻላል ብዬ አስባለሁ። ይሄን በፎሴታችሁን ከወሰዳችሁ በኋላ የምታደርጉት ምንድነው ወደታች ትወርዳላችሁ። እዚህ ጋር እንደምታዩት ዋሌት ኮኔክሽን አለች። ከምትሰሩበት ዋሌት ጋር ታገናኙታላችሁ ማለት ነው። ከምትሰሩበት ዋሌት ጋር ኮኔክት አድርጉታላችሁ። እኔ ከሜታማስክ ጋር ከሆነ ከሜታማስክ ጋር እኔ በፋንተም ነው የምሰራው። በፋንተም የምሰራው መጀመሪያ ላይ ሜታማስክ ማኑዋሊ አድ አደረገው ነበር፣ እንትን አውቶማቲካሊ አድ አደረገው ነበር ኔትወርኩን፣ የሞናድ ኔትወርክ ማለት ነው። በፋንተም ነው የምሰራው። እሱ እንዴት እንደምሰሩት ደግሞ አሳያችኋለሁ። ከዛ ምንድነው የምታደርጉት? ልክ ዋሌታችሁን ኮኔክት አድርጋችሁ ከጨረሳችሁ በኋላ እዚህ ጋር ሞናድ ኔትወርክ ስላሉ 3 ሚም ኮይኖች አሉ። እነዚህ ሞናድ ያንኪ፣ ሞናድ ዳርክ እና ቾግ የሚባሉ 3 ኮይኖች አሉ። እነሱን ዋሌታችሁ ላይ ብትይዟቸው አሪፍ ነው። ቀደም እንዳልኳችሁ 0.1 የምትቀበሉ ከሆነ አይበቃችሁም እነዚህን ራሱ ትሬድ ለማድረግ። የተወሰነ ሞናድ ያዙ። እሱን ነው የምመክራችሁ። ይሄውን የሚሸጠው 0.21 ነው። በቀን አንዴ ብቻ ነው የምትገዙት ማለት ነው። ስትገዙ ምንድነው የምታደርጉት? እዚህ ጋር የምትፈልጉትን የሞናድ አማውንት ነው የምትፈልጉት። ለምሳሌ የ0.2 ሞናድ ነው እዚህ ጋር ዋጋው አለች። 0.2 ዋጋው አለች። 0.5 መግዛት ከፈለጋችሁ 0.5 ትሉትና እዚህ ጋር ባይ ዳርክ ስትሉት ቀጥታ ወደ ዋሌት ይወስዳላችኋል፣ ትከፍላላችሁ ማለት ነው። ግን አማውንት ያስፈልጋችኋል። የሞናድ እንትን ያስፈልጋችኋል፣ ፎሴት ያስፈልጋችኋል። በመቀጠል እነዚህ ሶስቱንም ትይዛችኋላችሁ። ብትይዟቸው ዋሌታችን ላይ አሪፍ ነው። አሁንም አንዳንድ በሜኔት ላይ ያሉ ታስኮች ስላሉ በሱ ስር ግድ ነው። ከዛ ምንድነው የምታደርጉት? ሶስቱን ከያዛችሁ በኋላ ዋናው ነገር እዚህ ላይ ነው ያለው። እዚህ ወደታች ስትወርዱ ሀብ የሚባል ነገር አለ።
እዚህ ውስጥ ብዙ ኢንተራክት የምታደርጓቸው ሳይቶች አሉ። ይሄን ነገር እንዲቀላችሁ እኔ አሁን እንዲቀለኝ በምንድን ነው የምሰራው? እነዚህን የምሰራቸው በስልክ የምሰራ ከሆነ በብዛት እኔ በፒሲ ስለምሰራ ብዙም አያስቸግሩኝም። በስልካችሁ የምትሰሩት ከሆነ ግን ይሄን ስትሰሩ ምን ታደርጋላችሁ? ወደ አፑ ትወርዳላችሁ ማለት ነው። ምንድነው የምታደርጉት? ሶሪ እነዚህን ስሰራቸው በዋሌት አፑ ነው የምሰራው። ወይ በሜታማስክ የምሰሩ ከሆነ በሜታማስክ ወይ በፋንተም የምሰሩ በፋንተም። እኔ በፋንተም ዋናው አካውንቴ፣ በሜታማስክ ሌላ አካውንት ስላለኝ በሜታማስክ አብረን እናያለን ማለት ነው። እነዚህን ስሰራ እንዴት እንደምሰራው እናያለን። ኦኬ ጋይስ ቀለል እንዲላችሁ በፋንተም ዋሌት ላሳያችሁ። በፋንተም ዋሌት ብራውዘሩ በጣም ቀላል ስለሆነ በሱ ብራውዘር ላሳያችሁ ማለት ነው። ልክ ብራውዘሩ ላይ እንደተገባችሁ እንደዚህ የፋንተም ዋሌታችሁ ላይ እንደገባችሁ አፕሊኬሽኑ ላይ እንደዚህ አይነት ኢንተርፌስ ነው የሚመጣላችሁ። ከዛ ወደ ብራውዘሩ ለመግባት እዚች ጋር የሰርች ምልክት አለች። ሰርች ምልክቷን ትነካታላችሁ። ከዛ እዚች ጋር ሞናድ ቴስትኔት ዶት ሞናድ ዶት ኤክስ ዋይ ዜድ ብላችሁ ጽፉና ቴስትኔት ዶት ሞናድ ዶት ኤክስ ዋይ ዜድ ብላችሁ ትገባላችሁ ማለት ነው። ወደ ዋናው ወደ ሞናድ ዳሽቦርድ ማለት ነው። ዳሽቦርዱ ላይ ስትገቡ ቅድም እዛ በማይሰስ ያሳያችሁ ዳሽቦርድ ላይ የሚወስዳችሁ ቀጥታ እዛ ላይ ወስዳችሁና ከዛ የምንሰራው ምንድነው ቅድም እንዳልኳችሁ አፕ ሀብ የሚባለው ይሄ ኢንተራክት የምናደርግባቸው ወይ ደግሞ በሞናድ ኔትወርክ ስር የሚሰሩ እንትኖች አሉ፣ ዌብሳይቶች አሉ፣ ወይ ደግሞ ሌሎች ፕሮጀክቶች አሉ። ከነዚህ ፕሮጀክቶች ትራንዛክሽን ለመፈጸም ምናምን የምትጠቀሙት የሞናድን ቶክን ነው። ከነሱ ጋር ነው ዋናው። በቃ ፕሮጀክቱ ምንድነው ከነሱ ጋር ኢንተራክት እያደረገ ከነሱ ጋር ያገናኛችሁ፣ በእነሱ የምትፈጽሙት ትራንዛክሽን በእነሱ የፈጸማችሁ ያለውን ትራንዛክሽን ዋሌታችሁ ይቆጠራል ማለት ነው። ዋሌታችሁ ላይ ይቆጠርና መጨረሻ ላይ ስናፕሻት ላይ ይታያል። አሪፍ ትራንዛክሽን ካደረጋችሁ ብችሉ እስከ 10,000 ምናምን ትራንዛክሽን ፕሮጀክቱ ትንሽ ይቆያል፣ 3 ወር ምናምን ከዛ በላይ ይቆያልና የቻላችሁትን ትራንዛክሽን ለመፈጸም ነው። ፕሮጀክቱ ውስጥ ያልቅ ድረስ የምትችሉትን ያለ ትራንዛክሽን ማብዛት ነው። በቃ አሁን ምንድነው የምናደርገው? አፕ ሀብ ላይ እንወርድና ወደታች አፕ ሀብ ላይ እነዚህ ናቸው። በቃ አሁን እዚህ ጋር ብዙ አይነት ሳይቶች አሉ። የራሳቸው ውስጥ ስትገቡ ደግሞ የምትሰሯቸው ነገሮች እንደዛው የተለያዩ ናቸው። አሁን ለምሳሌ እዚህ ጋር ኤአይ ክራፍት ምትላለች፣ ኤአይ ክራፍት ዶት ፋርም ምትላለች። እዛ ውስጥ ስትገቡ ኤአይ እንትኖች አሉ፣ ኤጀንቶች አሉ። ከዛ እነሱ ቮት ማድረግ ነው። አንዱን ነው። ለማንኛውም ኤአይ ክራፍት ውስጥ እንግባና እሱ ነው 1 2 3 እዚህ ኢንተራክሽኖችን አሳያችኋለሁ። ከዛ ሊንኮችን እለቅላችኋለሁ። ኦኬ ኤአይ ክራፍት ላይ ከገባን በኋላ እንደዚህ አይነት ኢንተርፌስ ይሰጠናል። ከዛ ምንድነው የምታደርጉት? ዋሌታችሁን ኮኔክት ታደርጋላችሁ ማለት ነው። እዛው ከፋንተም ጋር ኮኔክት እና እንደዚህ እዚህ ላይ አሁን ይሄ ኤአይ ክራፍትን በጣም የምትመቸኝ ነገር ምንድነው በቀን ውስጥ እስከ 40 ትራንዛክሽን መፈጸም ትችላላችሁ። እና እንዳልኳችሁ ዋሌታችሁ ላይ የምታደርጉት ትራንዛክሽን ነው የሚወስነው ብያችኋለሁ። እና እንደዚህ አይነት ሳይት ሲገኝ እንግዲህ ሞናድ ላይ በጣም ወሳኝ ነው። ከዛ በተጨማሪ ግን እዛ ጋር አሁን አፕ ሀብ እያሳያችሁ እንትኖች ላይ የቻላችሁትን በቃ ይቻላል። እኔ አሁን ብዙ ዲስከቨር ያደረኳቸው አሉ፣ ግን በራሴ ደግሞ መርጬ የምሰራቸው ቀለል የሚሉኝ ብዬ መርጬ የምሰራቸው በጣም ብዙ አፕ ሀብ ላይ ያሉ በጣም ብዙ ዌብሳይቶች አሉ። እናንተም ለእናንተ የሚመቻችሁን ተጠቀሙ። እኔ አሁን ከዛ ውስጥ አንዱ አፕ ሀብን ይሄ ነው ኤአይ ክራፍት የሚለው ነው ማለት ነው። ይሄኛው ሳይት ነው። እሺ እኔ አሁን እዚህ ጋር አሉ። በቃ አሁን እዛ ዋሌታችሁን ኮኔክት አድርጋችሁ ከጨረሳችሁ በኋላ እዚህ ጋር ቮት የምታደርጓቸው ኤአይ ኤጀንቶች አሉ በየሀገር እየተከፋፈሉ። ለምሳሌ እኛ የራሳችን ሀገር እንምረጥ። ኢትዮጵያ ቲንክ 30 ምናምን እኛ ላይ 37 ይመስለኛል። ያ 37 ላይ የኛ ሀገር አለች። የኛ ሀገር ኤአይ አለች ማለት ነው። በፒክቸር አይክፈት እሱ እስኪከፍት ድረስ ለማንኛውም እንስራ። እዚህ ላይ አሁን እንደምታደርጉት ቮት ፎር ሚ የምትላለች እዚህ ጋር አሁን ኦልሞስት እኔ 250 ጊዜ ከዚህ በፊት ቮት አድርጌያለሁ። ከዛ በፊት ግን ሌሎች ሳይቶች እንትኖች ቮት ያደርጓቸው አሉ። ቮት ስታደርጉ አሁን 250 ጊዜ ራሱ እዚህ ኢትዮጵያ ላይ ትራንዛክሽን ፈጽሜያለሁ ማለት ነው። 250 ጊዜ
ከዛ እቺን ኮንፈርም ትሉታላችሁ። ቮት ትሉትና ኮንፈርም ማድረግ ነው። ዋሌታችሁ ላይ የሚቆርጥባችሁ በጣም ትንሽ ነው። 20 ጊዜ ቮት ብታደርጉ እንኳን 0.1 ምናምን የሚቆርጥባችሁ 20 ጊዜ ቮት ብታደርጉ በቀን ውስጥ ብትጠቀሙት አሪፍ ነው። ይሄንን ሳይት እንደዚህ ያደርጋችሁ ኢንተራክት አድርጉት። ከዛ በተጨማሪ እንደዚህ ቮት ካደረጋችሁ በኋላ ከዛ በተጨማሪ ደግሞ አንደኛው ቮት ፎር ሚ የምትለዋን ትነካላችሁ። ሁለተኛ ደግሞ ቮት የምታደርጉት ፕሮፋይል ፒክቸርስ የምትላለች እዛው ላይ ማለት ነው። ይችኛው ፕሮፋይል ከጎን ያለችው ይችኛው ፕሮፋይል ፒክቸር የምትለዋስ ደግሞ ሌላ 20 አለ ማለት ነው። እዛ ውስጥም እየገባችሁ 20 ጊዜ ትራንዛክሽን ትፈጽማላችሁ። ትራንዛክሽን ልክ እዚህ ፕሮፋይል ፒክቸር የምትለዋ ስትገቡ አሁን እንትን ኔትወርኩ ሎድ እያደረገ ነው ገና። ኦኬ ልክ አሁን እንደዚህ ሲመጡ እንደዚህ ፒክቸሮች አሉ። አሁን ለምሳሌ ይችኛው እኔ በ164 ያደረስኳት ሴት አለች አንዳለች በጣም ቮት እያደረገች ይችኛው ብቻ ነው ቮት ማድረግ ማለት ይቻላል ይሄን ነገርና ይችኛዋን አሁን ለምሳሌ ይሄችኛዋን ከሆነ ኤጀንት ፒክቸር እንድትሆን የምፈልገው እዚች ጋር የልብ ቅርጹን እንካትና ትራንዛክሽን አደርጋለሁ 164 አድርጌያለሁ። ከዛ ደግሞ አሁንም በቀን ውስጥ 20 ጊዜ እቺ ትራንዛክሽን ብታደርጉ ኦልሞስት 40 ጊዜ ማለት በቀን በሞናድ ትራንዛክሽን በጣም አሪፍ ነው። ከዛ ደግሞ ሌሎች አክቲቪቲዎች ስቴክ ስዋፕ ምናምን ስታደርጉ ያ ትራንዛክሽኖችን ትመጽማላችሁ። ያ ማለት እናንተ አሪፍ ትራንዛክሽን እያደረጋችሁ በቀን ውስጥ ማለት ነው። በቀን ውስጥ እስከ 100 በቃ ለራሳችሁ ጎል አዘጋጁ። በቀን ውስጥ ይሄን ያህል ትራንዛክሽን ማድረግ አለብኝ በሞናድ ፕሮጀክት ላይ ብላችሁ ለራሳችሁ ጎል ካዘጋጃችሁ በጣም ቀላል ነው። እንደምታዩት ኦልሬዲ የምትሰሩትን ካወቃችሁት እየገባችሁ ትራንዛክሽን መፈጸም መሞከር ነው። እሺ ኤአይ እንደዚህ ይሄ ኤአይ ክራፍት የምትለዋን የመጀመሪያዋን እንደዚህ ካሳያችሁ ቀጣዩን ደግሞ ስቴቱስን ነገር ሌላ ቀለል የሚል ነገር ደግሞ ሌላ ለማየት እንሞክር። ኦኬ እሺ ተመልሰን መተናል ሞናድ ዳሽቦርድ ላይ አፓብ ላይ ተመልሰን አሁን ደግሞ ሌላ እስቲ አንድ ሁለት ልጨምርላችሁና ኤአይ ክራፍትን አይተናል ኦልሬዲ ይችኛው ማለት ነው። አሁን ያየነው ኤአይ ክራፍት ማለት ይቺ ነች። አንድ ደግሞ ቀለል የምትለዋን ላሳያችሁ ኪዚ እቺም በጣም ቀላል ነች። እቺኛውን ብትሰሯት ስትገቡ አይከብዳችሁም። ሞናድ ፎሴት ዋሌታችሁ ላይ ካለ ስዋፕ ምናምን ዋሌታችሁ ኮኔክት ታደርጋላችሁ። ቀጥታ ወደ ቴስኔት ይቀይሯል ራሱ ስዋፕ ምናምን ማድረግ ነው። እዛ ደግሞ እዚች ጋር ሜጋ የምትላለች ቆሽ ሜጋ ነን አንዴ ሜጋ ላይ በጣም ቀላል ነገር ስለሆነች ገብቼ ብቻ ልውጣና ላሳያችሁ። እሺ ሜጋ ላይ ስትገቡ የሚያመጣላችሁ እንደዚህ ነው። ምንም የምታደርጉት ነገር የለም። ሜጋ ላይ ዋሌታችሁን ኮኔክት ታደርጋላችሁ። በዛው ሜጋ ራሱን የቻለ ኤርድሮፕ ነው። መች ሊስት እንደሚደረግ ምናምን ገና ነው፣ ግን ብቻ በሞናድ ኢኮሲስተም ስር ያለ ፕሮጀክት ነው። ራሱን ችሎ በሞናድ ኢኮሲስተም የሚጠቀም አንድ ሌላ ለምሳሌ አሁን በቶን ኢኮሲስተም ያሉ እነ ኖት ፒክስል እነ ቶን ምናምን እንዳሉት ማለት ነው። ቶን ራሱን የቻለ አንድ ኢኮሲስተም ነው። ከዛ በሱ ስር ዶክስ ምናምን እንደተብሎ እንደመጣው ይሄ ደግሞ ሜጋ የሚባል ራሱን በሞናድ ኢኮሲስተም ስር ያለ በሞናድ ኔትወርክ ስር ያለ አንድ ሜጋ የሚባል ፕሮጀክት ነው። የራሱን ችሎ ወደ 50 ሚሊዮን ሬዝ አድርጎበታል። የምታደርጉት ምንድነው በሞናድ ስቴክ ታደርጉና ጂ ሞናድ እንትን ነው ሞናድ ስዋፕ ያደርጋችሁ ጂ ሞናድ መያዝ ነው። ሞናዳችሁ ስታስገቡ ጂ ሞናድ ይሰጣችኋል። እሱን መሰብሰብ ነው ማለት ነው። ምንም የምታደርጉት ዋሌታችሁ ኮኔክት ታደርጋላችሁ። እዛ የቻላችሁትን ዋሌታችሁ ላይ በቃ ይሄኛው ይግባ ብላችሁ የምታስቡትን ዝም ብላችሁ ስቴክ እያደርጋችሁ መጨረሻ ላይ በምታስገቡት የሞናድ ፎሴት አማውንት የምታገኙት የሆነ ማግማ ሜጋ ነው መሰለኝ ያልኳችሁ ማግማ ነው የሚባለው። ሶሪ ማግማ ቶክን ታገኛላችሁ ማለት ነው። ይሄንም እንደዚህ ያደርጋችሁ ኢንተራክት አድርጉ፣ ዋሌታችሁ ኮኔክት አድርጉ። ከዛ ምንም የምታደርጉት ነገር የለም። ሞናድ ስቴክ አድርጋችሁ ጂ ሞናድ ሪሲቭ ታደርጋላችሁ ማለት ነው። በቃ የተለየ ነገር ስራ የለውም። እና ይሄን የቻላችሁትን ሞናድ ስቴክ አድርጉ ማለት ነው። ቀጣይ ደግሞ አንድ ደግሞ ለማየት ነው። ወደ ሞናድ ዳሽቦርድ አሁንም ተመልሰናል። ምንድነው በቃ እዚች ጋር አሁን ሁለቱን አየን ማለት ነው። ማግማን እና ክራፍትን አይተናል። ሌላ ደግሞ አንድ ቀለል ያለ ጋይስ ሁሉንም ለማሳየት በጣም ጊዜ በጣም ምንም በጣም ብዙ ነው ማለት ኦልሞስት 1 ወር ሊሆነው ነው ሞናድ ፕሮጀክቱ ከጀመረ። በዚህ ጊዜ ውስጥ ነው እነዚህ ሁሉ እኛ ኢንተራክት ስናደርግ የነበረውና ሁሉንም ለማሳየት ይከብዳል። በጽሁፍ ምናምን ይሄንን ስሩ ብላችኋለሁ ሌላ ጊዜ እዛው ቴሌግራም ላይ። አሁን ደግሞ የማጂክ ሄደን ደግሞ ማጂክ ሄደን ማለት የኤንኤፍቲ ምናምን ሚንት የምታደርጉበት ኤሪያ ነው። ከዚህ ውስጥ ዴሊ ሚንት እናደርግ ነበረ። ኦኬ ማጂክ ሄደን ላይ ስንገባ የምናደርገው ምንድነው
መጀመሪያ ሎጊን እናደርጋለን። ዋሌታችንን ነው ኮኔክት የምናደርገው ማለት ነው። ሎጊን ስናደርግ ቺዊ ላunch pad ዋሌታችንን ኮኔክት ካደረግን በኋላ ምንድነው የምናደርገው? ኤንኤፍቲዎች ሚንት እናደርጋለን ማለት ነው። አሁን ለምሳሌ እዚህ ጋር ይመጣላችኋል አንዳንድ ኒውሶች ምናምን እዚህ ጋር ይመጣላችኋል። እዚህ ጋር ለምሳሌ የመጀመሪያው እንትኖች ናቸው ኤንኤፍቲዎች እንደዚህ አሁን ትሬንድ እየሆኑ ያሉ ኤንኤፍቲዎች ምናምን ትሬድ ታደርጉበታላችሁ። እንደገና ሊንኮች እንለቃለን። አሁን ትዊተራቸውን በጣም አክቲቭ ነው። ትዊተራቸውን ዲስኮርዳቸውን ምናምን አክቲቭ ነው። ምክንያቱም እንትን እየተባለ ነው። ኦኬ አይ ቲንክ ይሄ ኤንኤፍቲ ኦልሬዲ ሆልድ አድርጌዋለሁ። አሁን ያለኝን ኤንኤፍቲዎች ላሳያችሁ። እዚህ ጋር ሶስት ሰርዞን እንትን ያልኩትና አይ ሚን እዚህ ጋር ዋሌታችሁን እንትን ያልኩትና እቺን ሁሌ የምታደርጉት ማጂክ ሄደር ላይ ስትገቡ እቺኛዋን ኔትወርኩን ሞናርክ ቴስትኔት ላይ ታደርጉታላችሁ። ኢትሪየም ላይ ነው በብዛት የሚሆነው። ሞናርክ ቴስትኔት ላይ ታደርጉታላችሁ ማለት ነው። ሞናርክ ቴስትኔት ላይ ካደረጋችሁት በኋላ ኮሌክሽኖቻችን እናያለን። ቴስትኔት ሞናርክ ቴስትኔት መሆኑን እርግጠኛ ሆኑ ማለት ነው። ያ ኦኬ ያሁን እኔ ሆልድ ያደረኳቸው ኤንኤፍቲዎች ናቸው። ምንድነው በቃ እናንተም እየገባችሁ እነዚህ ሚንት ማድረግ ነው። ትሬንድ የሆኑትን ኤንኤፍቲዎች ሆልድ ማድረግ ማለት ነው። ላይክ ላሳያችሁ እንዴት ነው ሆልድ የምታደርጉት፣ እንዴት ነው የምትይዙት። እዚህ ላይ ሚንት ለማድረግ ስትፈልጉ የምታደርጉት ምንድነው እዚህ ጋር ሁለት ሶስት ሰርዞን ትነኳትና ከዛ ሚን ተርሚናል የምትላለች ሚን ተርሚናል የተገባላችሁ ፍሪዎቹ ምናምን ቺፐር የሆኑትን ምናምን ዋጋቸውን እያያችሁ ሚንት ማድረግ ትችላላችሁ ማለት ነው። ለእናንተ የሚመቻችሁ በጣም በፍሪም አሉ፣ በጣም ውዶች አሉ። በሺህ ምናምን በ10 ሺህ የሚሸጡ ሞናዶች በ10 ሺህ ሞናድም ምናምን ይሸጣሉ። አሁን ለምሳሌ እዚህ ጋር 0.4 ነች እቺ ብዙም አትከፋም። የቫልዩን አይታችሁ ትዊተራቸውን አይታችሁ የዚህ የኤንኤፍቲዎቹን ትዊተር ምናምን አይታችሁ አሪፍ ከሆኑ ፕሮጀክቱ መያዝ ከዛ የሆነ ልክ እናንተ ከገዛችሁት በኋላ ምናምን ያለው ቶታል ሰፕላይ ምናምን ቼክ አድርጋችሁ ማለት ነው። ልክ እናንተ ከገዛችሁት በኋላ ልክ ማርኬት ላይ ሲያልቅ እነዚህ ያው መሸጥ ምናምን በቺፐር ፕራይስ ወጣለት እንደ አዲስ ማለት ሊስት ይደረጋል እንደማንኛውም እንትን ማለት ነው። የዛኔ እኔ አሁን 0.1 የገዛሁት በጣም ብዙ የተሸጠ አለ። እኔ ደግሞ ያመለጡኝ በ0.1 ተገዝተው በፍሪ እንኳን ሚንት ተደርገው ወደ 1000 ምናምን ሞናድ የተሸጡ አሉ። እናንተም ሞክሩ፣ ዝም ብላችሁ እየገባችሁ ለትራንዛክሽን መፈጸም ብትይዙ አይከፋም። እዚህ ጋር ሞናዶች እያያችሁ ባላችሁ ባላንስ ቼክ አድርጉት። አሁን 5 ነው ያለኝ፣ በ5 እችላለሁ ብዙ ሚንት ማድረግ። ግን ከዚህ በፊት ያስኳቸዋል በጣም ብዙ ማለት ነው። እዚህ ኮሌክሽን ውስጥ በጣም ብዙ ያስኳቸዋል። እዚህ አሁን ይሄ እኔ ኤንኤፍቲዎች ናቸው እና በጣም ብዙ ነው ያስኩት፣ በጣም ማለት ነው። እንደምታዩት እነዚህ አሁን እኔ ሚንት ያደረኳቸው ኤንኤፍቲዎች ናቸው እና እናንተም እየገባችሁ ዝም ብላችሁ ሰብስባችሁ ለትራንዛክሽን ነው። ያን ያህል ቫልዩዎቹን አውቄው ምናምን አይደለም። እኔ አንዳንዶቹን የሚይዛቸው ግን ትራንዛክሽን በቀን መፈጸም አለብኝ ብዬ ያስኳቸው ትራንዛክሽኖች አሉ እና ለሱ እንዲሞላልኝ ኤንኤፍቲዎች ሚንት አደርጋለሁ። የተለያዩ ስዋፕ ምናምን ማድረጋቸው ነገሮች አሉ። እናንተም እዚህ ላይ ማጂክ ላይ እንደዚህ ስሩ ማለት ነው። እሺ በመቀጠል ደግሞ እስቲ ሌላ ሳይት ደግሞ ቼክ ለማድረግ እንሞክር። ኦኬ እሺ አሁን ደግሞ አንድ እኔና ሌሎቹ እንዳልኳችሁ በራሳችሁ ቼክ ታደርጉታላችሁ። ለሁሉም ጊዜ በቃንም። እሺ አንድ ስዋፕ ማድረጊያ እቺ አሪፍ ነች። እቺ ላይ ገብታችሁ ስዋፕ ማድረግ ትችላላችሁ። ስቴክም አለ ስቴክ እዚህ ላይ ታደርጋላችሁ። እቺ ሞዚ ደግሞ በየ24 ሰዓቱ እየገባችሁ ዋሌታችሁን አስቀምጣችሁ መሰረበት ዋሌት አስገብታችሁ 0.02 አካባቢ ሞናድ ፎሴት ይሰጣችኋል። እቺ ሞዚ የምትለዋ ይቺም ኢንተራክት አላት። ይሄን አድ ላይ ሚን ኮይኖች አሉ፣ ትሬድ የምታደርጓቸው ሚን ኮይኖች ይኖራሉ። እነሱን ትሬድ አድርጉ። እዚህ ጋር የራሳችሁን ኤንኤፍቲ ክሬት ማድረግ ትችላላችሁ። እዚህ ላይ ኤንኤፍቲ የራሳችሁን ክሬት ማድረግ ትችላላችሁ። እንደገና መግዛት መሸጥም ትችላላችሁ። የኔም ኤንኤፍቲ አለ፣ ቆይ ይለቅላችኋል፣ ትገዙኛላችሁ። ሌሎችም አሉ። በቃ እንዲህ ገባችሁ
እዚህ ላይ አሁን ፓንኬክ ላይ ስዋፕ ምናምን ማድረግ አይከብዳችሁም። ቪዲዮን 20 ደቂቃ ላድርገው ብዬ ነው ጋይስ፣ በ20 ደቂቃ ልጨርሰው ብዬ ነው። እዚህ ላይ ገብታችሁ ስዋፕ ምናምን ማድረግ ትችላላችሁ። ቀላል ነው በቃ። አሁን እንደዚህ ሀሳቡን መረዳት ነው የሚፈልግባችሁ። ሀሳቡን ተረዱት። ከዛ በኋላ ያለው ነገር ቀላል ነው። ሰው እየገባችሁ እነዚህን ኢንተራክት እያንዳንዶቹን አጥኗቸውና ለራሳችሁ የሚመቻችሁን በቀን ውስጥ ትራንዛክሽን እዚህ ላይ ባረግ አሪፍ ነው የሚለውን ራሳችሁ ፊገር አድርጉ። እዚህ ላይ እሰራለሁ የሚለውን ነገር አውጡ። ይሄን ያህል ትራንዛክሽን በቀን ይበቃኛል የሚለውን ነገር አውጡ። እያዩዋቸው ዋሌታችሁን ኮኔክት አድርጉ። ከነዚህ ጋር ኢንተራክት ማድረግ በራሱ ደግሞ አንድ ሌላ አሎኬሽናችሁን ያሳድገዋል። ከነዚህ ጋር ዋሌታችሁን ኮኔክት አድርጋችሁ ትንሽ የአክቲቪቲ እንኳን ፈጽማችሁ መውጣት ትልቅ ቫልዩ ይኖረዋል። ከምታደርጉት ትራንዛክሽን ተጨማሪ ማለት ነው። ዋሌታችሁን ኮኔክት አድርጋችሁ ዝም ብላችሁ ትራንዛክሽን ፈጽማችሁ መውጣታችሁ ራሱ ቫልዩ ይኖረዋል። እና የቻላችሁትን ያህል እዚህ ውስጥ ያሉትን አክቲቭ ለመሞክሩ እዩዋቸው። እናንተም ያልገባችሁ ነገር ያልተረዳችሁ ነገር ካለ ይሄኛው እንዴት ልስራው ምናምን ብላችሁ ኮመንት ጻፉልኝ። እኔም አንዳንድ ነገሮችን አብረን የምንሰራቸው ነገር ይኖራል። ግን ለዛሬ ይሄን ያህል ይበቃናል ጋይስ። ከዛ በተጨማሪ ደግሞ እንዳልኳችሁ ሞናድ ቴስት ፎሴቱ በእንደዚህ በክሌም የምታደርጉት ምናምን አይበቃችሁም። ሌላም ሊንኮች ምናምን እለቅላችኋል። በቀን 0.5 አታገኙ በፎሴት እንደዚህ ፍሪ የሚሰጡና ከቻላችሁ ብትገዙ አሪፍ ነው። $1 ወደ 4.5 ምናምን ነው። መግዛት የምትፈልጉም እኔን አናግሩኝ። ዩዘር ኔም አስቀምጥላችኋለሁ እዚህ ቪዲዮ ላይ። ሰው በዩዘር ኔም ይጻፉልኝ። ኤኒዌይስ ሞናድ ይሄን ይመስላል። ጀምሩት ጋይስ። ዝም ብላችሁ አሁን 2-3 ዝም ብዬ ዋሌት አክቲቭ እያደረኩ ነው። እናንተም ዝም ብላችሁ ጀምሩና መስራት ጀምሩ ጋይስ። ስለተከታተላችሁኝ አመሰግናለሁ።